ብዙኃን ማርያም የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር በማይለካና በማይወሰን ፍቅሩ ያከበራችሁ የወደዳችሁ የቀደሳችሁ የመረጣችሁ በቤቱ ዘወትር እየተገኛችሁ ስሙን የምታመሰግኑ ዓለማዊ ኑሮና ሕይወት ጎትቷችሁ ስሙን ለማንሳት አቅቷችሁ እሱ በዘረጋት ምድር ላይ ቁጭ ብላችሁ ጤናውን ሰላሙን ሰጥቷችሁ የምትበሉት የምትጠጡትን ሰጥቷችሁ ለምስጋና ግን ጊዜ የሌላችሁ እግዚአብሔር በምሕረቱና በቸርነቱ ፈጥሮ ወደዚህ ወደ ተቀደሰው ዓለም አምጥቶ ስሙን እንድታመሰግኑ ክብሩን እንድትወርሱ የፈጠራችሁ ነገር ግን እንደ እግዚአብሔር ፈቃድ ሳይሆን እንደ ሰይጣን ፈቃድ የምትኖሩ እግዚአብሔር ደግሞ በክብሩና በጸጋው አክብሮ መርጦ ቀድሶ በቤቱ ውስጥ ያኖራችሁ እንድትመላለሱ የፈቀደላችሁ ትላንትናን በምሕረቱ በቸርነቱ በይቅርታው የጎበኛችሁ ነገንም ደግሞ እንደዚሁ በማያልቀው ፍቅሩና ጸጋው የሚያኖራችሁ የእግዚአብሔር ቤተሰቦች ስሙንም የምትጠሩ የማትጠሩ የምታመሰግኑትም የማታመሰግኑትም የእግዚአብሔር ፍጥሮች ናችሁና እግዚአብሔር አምላክ እንደፈቀደ ሰላምታዬ በየሀገራችሁ ሰዓት አቆጣጠር ይድረሳችሁ። እግዚአብሔር ቅዱስ አምላክ ነው። እግዚአብሔር ይቅር ባይ አምላክ ነው። እግዚአብሔር ታጋሽ አምላክ ነው። እግዚአብሔር ቸር አምላክ ነው። እግዚአብሔር ሩሩህ አምላክ ነው። እግዚአብሔር ታሪክ የሌላቸውን የታሪክ ባለቤት የሚያደርግ አምላክ ነው። እንጀራ የሌላቸውን እንጀራ የሚያበላ አምላክ ነው። ስለዚህ እግዚአብሔር ልጆች ዕውራ ሞራ የሚቀልብ የሰራዊት ጌታ እግዚአብሔር በእኛ ጥበብና ማስተዋል በእኛ ስጋዊ እውቀት ሳይሆን በምሕረቱና በቸርነቱ ኃጢአት ያሳወረውን ሰውነታችንን እያበላና እያጠጣ ተሸክሞን እስከዚህ ሰዓት ደርሷልና ቀሪ ጊዜያችንን ደግሞ ለንስሐ ሞት አብቅቶ ከእሱ ጋር እንድንኖር እግዚአብሔር አምላክ ይርዳን። ዛሬ እንደ እግዚአብሔር ፈቃድ ይዤላችሁ የመጣሁት ብዙኃን ማርያም ማለት ምን ማለት ነው የሚለውን እንነጋገራለን። ነገ መስከረም 21 ቀን 2018 ዓመተ ምህረት ያው በየዓመቱ የታወቀ በዓል ነው። በየዓመቱ ይከበራል። ሁለት ነገሮችን እናስብበታለን በዚህ በዓል ላይ። ነገር ግን ብዙዎቻችን እንደ ቤተ ክርስቲያን ሊቃውንት አነጋገር የቤተ ክርስቲያን ሊቃውንትና የቤተ ክርስቲያን አስተምሮን የቀመሱ የተማሩ ሊቃውንት ብዙኃን ማርያም ሲሏት በምእመናኑ ደረጃ ደግሞ መስከረም ማርያም ተብላ ወይም ደግሞ ግሸን ማርያም ተብሎ ይታወቃል። በዛ ውስጥ ግሸን ማርያም ስንሄድ የምንማረው ነገረ መስቀሉን ነው። ስለዚህ ሁለት ነገሮች ብዙኃን ማርያምና ነገረ መስቀሉ የሚታወስበት መስቀል ከ16 ጀምሮ እስከ 21 ቀን ድረስ ነገረ መስቀሉ የሚነገርበት ዋናው ታሪክ ስለሆነ ጌታችን ኢየሱስ ክርስቶስ ተሰቅሎ ዓለምን ያዳነበት ክርስቶስን ከመስቀሉ መስቀሉን ከክርስቶስ ለይቶ ማየት ስለማይቻል ክርስቶስ ባለበት ሁሉ ነገረ ድነት አለና ነገረ ድነት ደግሞ የተፈጸመበት ደግሞ ቦታ አለ፣ መስቀል አለ። ዋናው ፈጻሚውና ድህነት የሆነው ሰው ደግሞ አለ። እነዚህን መነጣጠል ስለማይቻል ስለዚህ እግዚአብሔር አምላካችን እኛ እንድንበት ዘንድ ወይም ደግሞ እኛ ተምረን ወደ መዳኑ ጸጋ እንደርስባቸው ዘንዳ የሰጠን ብዙዎች ቅዱሳን ብዙዎች ምልክት የሚሆኑን እግዚአብሔር አምላክ የታሪክ ባለቤት ነውና የሰጠን ብዙዎች ስላሉ እግዚአብሔርን ልናመሰግነው ያስፈልጋል። ወደ ዋናው ነገር ልመልሳችሁና የእግዚአብሔር ልጆች ማነው ብዙኃን ማርያም ማለት እንግዲህ ብዙ ነገሮችን የሚያመለክት ሆኖ ነገር ግን የምንመለከተው ወደ 325 ዓመተ ምህረት ነው የምንሄደው። ይህን ታሪክ የምናገኘው በዛ ውስጥ ስለሆነ ማለት ነው። ብዙኃን ማርያም የሚለውን መልስ የምናገኘው በዛ ስለሆነ በዚህ ዘመን አርዮስ የሚባል መናፍቅ የእግዚአብሔር ወልድን የባህሪ አምላክነት አልቀበልም የሚል አንድ ትልቅ ሊቅ የሆነ በእስክንድሪያ ቤተ ክርስቲያን ውስጥ ተነሳ። እግዚአብሔር እስክንድሪያ ማለት እንግዲህ ግብፅ ውስጥ የምትገኝ የክርስቲያኖች ደሴት የሆነች ዛሬም ኦርቶዶክሳውያን የሚገኙባት በብዛት ጠንካሮች አማኞች የሚኖሩባት ማለት ነው። ስለዚህ በዚች ቤተ ክርስቲያን
ብዙዎች ደጋጎች፣ ብዙዎች ሊቃውንት እነ አትናቴዎስን የመሳሰለ እነ እስክንድሮስን የመሳሰለ እነ ቄርሎስን የመሳሰለ ብዙ ጠርተን የማንጨርሳቸው ሊቃውንቶች ነበሩባት። ነገር ግን አንዳንድ ጊዜም ደግሞ በተበላበት ጦም የሚታደርበት በሚሰጥበት የሚለመንበት እንግዳ በምንቀበልበት ጎጆአችን ፈርሶ ቤት የምንለምንበት ጊዜ ይመጣልና አንቀላፍተን ጥሩ ህልም ጥሩ ምኝታ በምንተኛበት ታመን ደግሞ ሌሊቱን ሙሉ ስንጮህበት የምናድርበት ሌሊት ይመጣልና ስለዚህ እግዚአብሔር ጊዜና ሰዓትን ይቀያይራልና ስለዚህ አርዮስም በዚህ ዘመን ላይ ተነሳ ይላል። እንግዲህ በቤተ ክርስቲያን ትልቁ ጉልሁ መናፍቅ ተብሎ ይታወቃልና አርዮስ ማለት እንግዲህ እግዚአብሔር ወልድ ከእግዚአብሔር አብ ጋር ከእግዚአብሔር መንፈስ ቅዱስ ጋር እኩል አምላክ ሊሆን አይችልም ብሎ በዚህ እምነቱ የጸና እሱም ብቻ ክዶ ሳይሆን ሌሎችንም ጨምሮ ያስካደ ብዙ ተከታዮችንም ያፈራ በሊቃውንቱ ዘንድም መለያየትንም የፈጠረ ይህ አርዮስ ክደት በሊቃውንቱ መካከልም ብዙ ነገሮችን የፈጠረ ሆኖ ተገኝቷል። በዚህ ዘመን ደግሞ ይህ ክደትን በሚያስተምርበት ደግሞ ከዛ ቀደም ሲል አብያተ ክርስቲያናት ይዘጉ ተብለው በአዋጅ ታውጆ ቤተ ክርስቲያኖች ተዘግተው ነበር። የአምልኮ ቦታ አልነበረም። ክርስቲያኖች ይገደሉ፣ ይሳደዱ፣ በሳት ይነዱ፣ እጃቸው ይቆረጥ፣ ጆሮአቸው ይቆረጥ፣ እግራቸው ይቆረጥ፣ ጡታቸው እናቶቻችን ይቆረጥ ነበረ። ወንዶች ሙሉ አካላቸው እየተቆራረጠ ይህን ያየ ይቀጣ እየተባለ ማስተማሪያ ሆነው ነበረ። ነገር ግን እግዚአብሔር ደግሞ ይመለከታል፣ ያያል፣ ታሪክ ቀያሪ ነውና ደግ ንጉሥ አስነሳ። የንጉሥም ቆስጠንጢኖስ ተብሎ ይጠራል። በዚህ ንጉሥ እንደነገሰ አብያተ ጣዖታት ይታጸዋ፣ አብያተ ክርስቲያናት ይትርሃዋ፣ የጣዖታት ቤቶች ይዘጉ፣ አብያተ ክርስቲያናት ይከፈቱ የሚል አዋጅ አወጀ። የእግዚአብሔር ልጆች እዚህ ላይ እንግዲህ ብዙ ነገሮችን ልናነሳ እንችላለን። እንግዲህ ሰው ብዙ ነገስታት ጣዖት አምላኪዎች ከነገሱ በኋላ ብዙ ጣዖት አምላኪዎች ከሄዱ በኋላ እግዚአብሔር ደግሞ የክርስቲያኖችን እንባ ልቅሶ የተዘጋውን ቤተ ክርስቲያናቸውን የጸሎት ቦታቸውን የወንጌል መማሪያ ቦታቸውን ስጋው ደሙን የሚቀበሉበትን ለአገር ለወገን የሚጸልዩበትን ከእግዚአብሔር ጋር የሚገናኙበትን ሰውን ሰራሽ ህንፃ ነበር የዘጉት። ነገር ግን ሰው የሰራውን ሰው ከፍተዋል። ነገር ግን የእግዚአብሔር ልጆች ዛሬም የተዘጉ ቤቶች፣ ዛሬም የተዘጉ ጣዖት የሚመለክባቸው ብዙ ቤተ መቅደሶች አሉ። ይህንን ስል እዛ ጋር ሄዳችሁ ሰውን ሰራሽ ቤተ መቅደስ ፍለጋ እንዳትባዝኑ። የእኛ ልቦና የእግዚአብሔር ቤተ መቅደስ ነው፣ ተዘግቷል። ዛሬ ጣዖት ቁሞበታል። ስለዚህ የተዘጋ የብዙ ሰው ልቦና አለ። እግዚአብሔርን ማንሳት የማይችል ጣዖት የሚመለክበት ዓለማዊ የሚመለክበት የብዙ ሰዎች ልቦና በብዙ ነገር የተያዘበት በዘመናዊ የተያዘበት በገንዘብ ፍቅር የተዘጋበት እግዚአብሔርን ማንሳት ጊዜ የለኝም ብሎ የሚደክም ትውልድ ባለበት ዘመን ላይ ያለ ነው። ስለዚህ እነዚህ አብያተ ክርስቲያናት ተከፍተዋል። ማን? ቆስጠንጢኖስ ተነስቶ ከፍቷቸዋል። የእኛ ልቦናስ መቼ ነው የሚከፈተው? ብዙ ጣዖት በጣዖት ተዘግቷል። ስለዚህ የእኛንም ልቦና እግዚአብሔር እንዲከፍትልን ቅዱስ ፈቃዱ ይሆንልን እያልሁኝ በዚህ መሰረት ይህንን አርዮስ ይህንን ካመጣ በኋላ ንጉሱ አንድ አዋጅ አወጀ። ቅድም ያልኋቸውንም ቤተክርስቲያኖች እንዲከፈቱ አወጀ። እንደዚሁም ደግሞ የጣዖታት ቤቶች እንዲዘጉ አወጀ። ነገር ግን በዚህ ብቻ አላበቃም። እምነቶች ሁሉ ተስተካክለው እንዲሄዱ በግሩፕ ተከፍሎ የነበረው ስለዚህ የቤተ ክርስቲያን ሊቃውንትን አወዶ አስማምቶ አንድ እምነት እንዲኖር ለማድረግ ጥሯል፣ ደክሟል። ቆስጠንጢኖስ በአርዮስ ክደት ምክንያት
በኒቅያ ሃይማኖት ጉባኤ እንዲካሄድ በየሀገሩ ያሉትን ሊቃውንት ጠራ፣ መልእክት አስተላለፈ ይላል። ቤተክርስቲያኑ የተከፈቱ ከዚህ በኋላ ደግሞ ምን ማድረግ ነው ያለበት? የቤተ ክርስቲያን በሮች እንዲከፈቱ ምን ማድረግ አለ? ሊቃውንቱን መሰብሰብ፣ መጥራት ማለት ነው። ስለዚህ ይሄ ጥሪ የተላለፈው መስከረም 21 ቀን መስከረም ስንት 21 ቀን። ስለዚህ የተላለፈው አዋጅ ለብዙ ሰው ነው። ለዚህ ነው ብዙኃን ማርያም የምትባለው፣ የብዙዎች ማርያም ተብላ የምታወቀው፣ የጥቂቶች አይደለም። የብዙዎች ማርያም፣ ብዙኃን ማርያም የሚለው ስም የተወሰደው ስለዚህ ነው። አላለቀም ግን እንደርስበታለን። የእግዚአብሔር በዚህ መሰረት ከማን ነው? ከሚያዝያ 21 መስከረም 21 አይደለም፣ ሚያዝያ 21 ቀን ጀምሮ እስከ መስከረም 21 ቀን ድረስ 3347 ሰዎች ከሚያዝያ 21 ቀን እስከ መስከረም 21 ቀን ድረስ ተሰበሰቡ ይላል። ተሰበሰቡ። ተመልከቱ የእግዚአብሔር ልጆች። እንግዲህ አሁን እንዴት 318 አይደሉም ወይ የሚለውን ደግሞ እንመጣበታለን። የተሰበሰቡት እነዚህ ናቸው። ነገር ግን በምን ምክንያት ተሰበሰቡ ብለን ስንመለከት አርዮስ ያስተማረው ትምህርትና ሌሎች አባቶች የያዙት ትምህርት ተለያይቶ ስለነበረ ነው። አርዮስ እግዚአብሔር ወልድ ከእግዚአብሔር አብ ጋርና ከእግዚአብሔር መንፈስ ቅዱስ ጋር እኩል አምላክ አይደለም፣ እንደ ዘመኑ መናፍቅ። አሁን አማላጅ ነው አይደል የሚሉት የዘመኑ ሰዎች፣ ልክ እንደዛ ማለት ነው። ስለዚህ የእግዚአብሔር ልጆች በዚህ ምክንያት ሰዎች ተሰበሰቡ። ሊቃውንቱ የቤተ ክርስቲያን አስተምሮ የሚያውቁ፣ ዶግማዋን የሚያውቁ፣ ቆንነዋን የሚያውቁ፣ የቤተ ክርስቲያን የኢየሱስ ክርስቶስን ሰው መሆን አምላክነትን የተረዱ በመጻሕፍትም በአስተምሮም በአባቶቻችን የተማሩትን ትምህርት ይዘው ወደዚህ ኒቅያ ወደምትባል ቦታ ላይ ተሰባሰቡ። ለምን ኒቅያ ተመረጠች ብለን ስናስብ ኒቅያ ማዕከላዊ ቦታ ስለነበረች። ኒቅያ የት ነው የምትገኘው ብትሉኝ አሁን ያለችበት ቦታ ሊቢያ ነው። ኒቅያ ማለት ኒቅያ የምትባል ትልቅ ከተማ ነበረቻትና ሊቢያ ውስጥ ነው የተሰበሰቡት። ለምንድን ነው የመረጡት? የዓለም ማዕከላዊ ቦታ ስለነበረች ለሊቃውንቱ ወይም ለክርስቲያኑ ዓለም በብዛት መሰባሰቢያ ስለነበረች ወደዚች ቦታ ሄዱ ይላል። ስለዚህ ጉባኤውም የተመረጠበት ምክንያትም ጳጳሱ በማህበረ ካህናቱ ንጉሱንም ከነሰራዊቱ ጋራ ጠቅላላ የምትችል ሰፊና መካከለኛ ቦታ ስለሆነች ነው ይላል። የእግዚአብሔር ልጆች እንግዲህ በጉባኤውም የተሰበሰቡ ሊቃውንትን መካከልም እንደ ቅዱሳን ሐዋርያት ሙትን የሚያስነሱ፣ ሙታንን የሚያስነሱ፣ ለምጽን የሚያነጹ፣ እውር የሚያበሩ፣ ነገር ግን በሃይማኖታቸው ምክንያት ዓይናቸውን አሕዛብ ያወጧቸው፣ ዓይናቸውን አሕዛብ ያፈረጡባቸው፣ ጥርሳቸውን ያወለቋቸው፣ እጃቸውን የቆረጧቸው፣ አፍንጫቸውን የጎደደሿቸው እነዚህ ሁሉ በስብሰባው ላይ ነበሩ። የእግዚአብሔር ልጆች እጃቸው ቢቆረጥ ቅዱስ ጳውሎስ እኔ ብታሰር ነው ያለ። የእግዚአብሔር ቃል አይታሰርም አይደል ያለው እንዴ? ዓይናቸው ቢታወር ልቦናቸው አልታወረም። ጆሮአቸው ቢቆረጥ አይነ ልቦናቸው፣ አይነ ጆሮአቸው፣ አይነ ህሊናቸው አልታወረም። የመስማት አቅማቸው አልተገደበም። የመናገር እንትናቸው አልተገደበም። እግራቸው ቢቆረጥ እግዚአብሔርን የማምለክ ኃይላቸው አልተቆረጠም። ሊቃውንት ጉባኤ ይዘውም በጸሎት ከቆዩ በኋላ እንግዲህ ስብሰባውን አደረጉ። በዚህም ስብሰባ ላይ 318ቱ አንድ ነገር ቆስጠንጢኖስ አዞ ነበርና እንዲህ ይላል። ይህንን ጉባኤ የሚመራው በሊቀ መንበርነት ቆስጠንጢኖስ ስለነበረ የመጣችሁበትን ሀገር ስማችሁን፣ ትክክለኛ እምነታችሁን፣ ስለ ኢየሱስ ክርስቶስ ያላችሁን ሐሳብ ጽፋችሁ ስጡኝ ብሎ ጽፈው ሲሰጡት 318ቱ እግዚአብሔር ወልድ ከእግዚአብሔር አብ ጋራ ከእግዚአብሔር መንፈስ ቅዱስ ጋራ እኩል አምላክ ነው። ዘህሩይ ምስለ አብ በመለኮቱ ወልድ ከአብ ጋራ ከመንፈስ ቅዱስ ጋራ በመለኮት በስልጣን በፈቃድ በህልውና
አንድ ነው ብለው ጽፈው ሰጡት። ስለዚህ እነዚህን ምን አደረገ? የነዚህን እምነት ተመለከተ። የነዚህን እምነት ትክክለኛ መሆኑን ተተረዳ በኋላ በአዋጅ አሳወጀ ይላል። በአዋጅ አሳወጀ። መቼ ማለት ነው? መስከረም 21 ቀን። በቃ እግዚአብሔር አብ ከእግዚአብሔር ወልድ ጋራ ከእግዚአብሔር መንፈስ ቅዱስ ጋራ እኩል ነው። ስለዚህ ብዙኃን ማርያም የተባለችበት ምክንያት ብዙዎች ተሰብስበው ስለ እግዚአብሔር ወልድ የመሰከሩበት፣ እግዚአብሔር ወልድ ከቅድስት ድንግል ማርያም እንደተወለደ፣ እግዚአብሔር ወልድ እኛን ለማዳን ወደዚህ ዓለም እንደመጣ፣ ከአብና ከወልድ ከመንፈስ ቅዱስ ጋር እኩል እንደሆነ ይህንን 318ቱ ሊቃውንት የተናገሩት ትክክለኛ ነው ብሎ አዋጅ አስነግሯል። በዚህም ሊቃውንቱ በኦሪት ዘፍጥረት የተቀመጡ 318 የአብርሃም ብላቴኖች ምሳሌዎች ናቸው ይላል። ምሳሌ። ስለዚህ እግዚአብሔር ልጆች ይህንን ስንመለከት እንግዲህ ዛሬ ይህ ታሪክ በዚህ መልኩ የምንመለከተው ሆኖ ሳለ እንግዲህ ብዙኃን ማርያም ማለት ብዙዎች በእግዚአብሔር ወልድ ስም ተነስተው ወይም ደግሞ እግዚአብሔር አምላክ እግዚአብሔር ወልድ ከአብ ከመንፈስ ቅዱስ ጋር እኩል አምላክ እንደሆነ ብዙዎች የመሰከሩበትና የነሱ ምስክርነት የጸናበት ንጉሱም ዛሬ መስከረም 21 ቀን አዋጅ ያወጀበትና ኦርቶዶክሳዊ ተዋህዶ ዘህሩ ምስላ በመለኮቱ ከአብና ከመንፈስ ቅዱስ ጋር እኩል ነው ተብሎ የተመሰከረበት ስለሆነ ብዙዎች የመሰከሩበት ስለሆነ ብዙኃን ማርያም ይባላል። ስለዚህ እዚህ ያደረሰን እግዚአብሔር ክብር ምስጋና ይግባው። በሌላ መልኩ በሁለተኛው መስከረም 21 ቀን የሚከበረው የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ነው። ወደ ኢትዮጵያ እንዴት ገባ ስንመለከት በአፄ ዘርዓ ዳዊት ዘመነ መንግስት ነው የገባው። በአፄ ዳዊት መንፈሳዊ ደግና ንጉስ ነበሩ። በዘመናቸው የኢትዮጵያ ቸነፈር ተነስቶ ህዝቡ ስለተሰቃየባቸው እጅግ አዘኑ። ቸነፈር የሚባል ረሃብ የሚባል በሽታ የሚባል በዚህ መካከል ላይ ብዙ ሰዎች ሞቱ፣ ብዙ ሰዎች ረገፉ፣ ብዙ ሰዎች ተራቡ፣ ብዙ ሰዎች ተጠሙ፣ ብዙ ሰዎች ተሰደዱ። በተለይ በሽታው መድኃኒት የማይገኝለት ሆነ። ብዙ ሰዎች ረገፉባቸው እና እግዚአብሔርን በምን አሳዝነ ነው ይሆን እያሉ ሲያስቡ ሲያወጡ ሲያወርዱ አንድ ባህታዊ ወደ ቤተ መንግስታቸው ሄደና ንጉሥ ሆይ ጃኑ ሆይ የጌታችን የኢየሱስ ክርስቶስን ግማደ መስቀል ወደ ሀገር ብታመጣ ረሃብ ይጠፋል፣ ቸነፈር ይጠፋል። ስለዚህ እሱን ስታስመጣው ይቆማል አላቸው። ሰዎችን መለመሉና ወደ ኢየሩሳሌም ላኩ ይላል። እጅ መንሻ ሲይዘው ብዙ ወርቆችን ብዙ አልማዞችን፣ እንደ ዛሬ ድሆች አልነበረም። ክፉ ቀን ሲመጣ ሰዎች የሚወጡባት ሀገር ነበረች ኢትዮጵያ። ከዓለም ሁሉ ይሰደድ የነበረ ወደ ኢትዮጵያ ነበር፣ የዛሬን ሳያርገውና። ነገር ግን ዛሬ እኛ ወደ ዓለም ተሰዳጆች ሆነናል። ስለዚህ መረጡና ወደ ኢየሩሳሌም ላኩ። መስቀሉን ይዘው ሲመጡ የላኳቸው ሰዎች እስከ ኢትዮጵያ ጠረፍ ድረስ ሂደው መስቀሉን ተቀብለው አጅበው ሲመለሱ ከበቅሏቸው ላይ ሽንት ለመሽናት ሲወርዱ ከበቅሏቸው ላይ ወድቀው ሞቱ። በዛ መስቀሉ ተቀምጦ ቆየ። ከዛ ልጃቸው አፄ ዘርዓ ያዕቆብ እንደገና አባታቸው ያስመጣውን መስቀል ከጠረፍ አስመጥቶ በተለያየ ቦታ ላይ ግሸን ቦታ ላይ እንዲሁም እንጦጦ ተራራ ላይ ኤረር ተራራ ላይ ተሞከረ። እንዲሁም አልሆነም። ከዛ በኋላ እግዚአብሔር በባሕታው ላይ አድሮ አንብር መስቀል በዲበ መስቀል በሚል መስቀለኛ በሆነ ተራራ ላይ መስቀልን አስቀምጥ የሚል ስለተነገራቸው ወደ ግሸን ማርያም አስፈልገው በወታደር ሲያስሱ ይሄ መስቀል ተገኘ። ከዛ በኋላ መስከረም 21 ቀን ይህን መስቀል ይዘው ሂደው በግሸን ማርያም ያስቀመጡበት ዕለት ነው። ረድኤቱና በረከቱ ከሁላችን ጋር ይሁን። ያስተማረን የገሰጸን እግዚአብሔር ክብር ምስጋና ይግባው። የአባቶቻችን አምላክ ከሁላችን ጋር ይሁን።